ቤተሰብ እንዴት ናችሁልኝ? አላችሁ ወይ ውዶቼ? ዛሬ ደግሞ ይሄን የመሰለ ሳሎና በነጭ ሮዝ እንሰራለን። ተከታተሉኝ። ዩቲዩቤን ሰብስክራይብ አድርጉ፣ ሼር፣ ላይክ አድርጉልኝ፣ ኮሜንት ጻፉልኝ እና እንደዚህ የሚያምር ሳሎና እንሰራለን። እንግዲህ ያሳያችኋለሁ። እና ሌላ እንድሰራላችሁ የምትፈልጉት ነገር ካለ ጻፉልኝ በኮሜንት። እንግዲህ ብርድ ነው፣ ያው ደረብረብ አድርገናል። ብዙ ጊዜ እኔ ምሰራው ያው አዲስ ለሆናችሁ ሰዎች ነው። አዲስ ሆናችሁ አረብ ሀገር ለመጣችሁ ሰዎች ነው። ዶሮ አለ እዚህ ጋር፣ ሽንኩርት፣ ቃሪያ፣ ነጭ ሽንኩርት እንትን አለ፣ ኮዝብራ አለ። እዚህ ጋር ደግሞ እንትን አለኝ፣ ድንች፣ ካሮት፣ ኮሳ፣ ባደንጃን፣ ጠማጥ አለኝ ማለት ነው። እና ወደ አሰራሩ እንሄዳለን። መጀመሪያ ዶሮ እንዴት እንደሚቆራረጥ አሳያችኋለሁ። ያው አዲስ ለሆናችሁ ሰዎች ነው ቪዲዮን መሰራው ላለው አይደል ብዙ ጊዜ። ስለዚህ አዲስ ለሆናችሁ ሰዎች ገና ዛሬ አንድ ብላችሁ ሳሎና ለምትሰሩ ሰዎች ማለት ነው። እንደዚህ አድርጋችሁ ዶሮአችሁ መጀመሪያ 2 ቦታ ትቆርጡታላችሁ። ከዛ እንደዚህ ትቆርጡታላችሁ። ከዛ እዚህ ጋር መሀሉ ላይ ይቆረጣል ድጋሚ ማለት ነው። ከዛ ቆዳውን እናነሳለን። እዚች ጋር ያለችን ቆርጣችሁ ጥሏታላችሁ። ዳሯ ጋር ያለችን ማለት ነው። ያው የአረብ ሀገር ዶሮ ብዙም አያስቸግርም፣ ግን ያው ለማሳየት ያክል ነው። በዚህ መልኩ ቆዳዋን ታወጣጣታላችሁ። ይሄም ያው ቀደም ባያችሁት መሰረት እንትን ይባላል ማለት ነው። እና ፕሊዝ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ ለፍሬንዶቻችሁ፣ ለጓደኞቻችሁ። እናንተም ዩቲዩብ ካላችሁ ኮሜንት ላይ እኔም ብላችሁ ጻፉልኝ እና እኔ ደግሞ ሰብስክራይብ አደርጋችኋለሁ ገብቼ። እሺ እና በዚህ መልኩ ቆራርጫዋለሁ ማለት ነው። አሁን ወደ መታጠብ ሊታጠብ ነው። በዚህ መልኩ እየታጠበ ነው። እዚህ ጋር እንግዲህ ሆድ ውስጥ አሉ አይደል የሆኑ ነገሮች አሉትና በእርግጥ ታጥቦ ነው የሚመጣው፣ ግን የሆነ ደግሞ የሚቀሩ ነገሮች አሉ። ለዚህ እነሱ ነገሮች ታወጣላችሁ ማለት ነው። አልፎ አልፎ አብረው የሚሰሩ ሰዎች አሉ መሰለኝ፣ ግን ጠቧቸው መታጠብ ግድ ነው። አበሻ እንደዚህ አይሰራም። እና እዚህ ጋር ደግሞ እንትን አለው፣ ይሄ ምንድነው የሚባለው ነገር ስብ አለው እና ስቡን አውጡት እሺ። ይሄ ጥሩ አይደለም ለጤና። ነጩን ነገር አውጡት። ከዛ በዚህ መልኩ ካጠብኩት በኋላ ሎሚ አረኩበት ማለት ነው። ከዛ እዚህ ጋር ዘይት አደረኩኝ ማለት ነው። እዚህ ጋር የደረቀ ሎሚ አለኝ፣ ወለገር ጋር አለኝ፣
የድንብላል ፍሬ አለኝ፣ እንትን አለኝ፣ ሄል አለኝ እና በዚህ መልኩ ትንሽ ሞቅ ካለ በኋላ ዶሮዬን አስገባበታለሁ ማለት ነው። ጠበስ ጠበስ አደርግበታለሁ። በዚህ መልኩ ትንሽ እንትን ካለ በኋላ ሽንኩርቱን ከላይ አድርጌበታለሁ። ሽንኩርት ከተፍኩኝና ሽንኩርቴን ከላይ አደረኩበት። ከዛ ካሮቱን ብዙ አታቆዩበት እሺ። ለምን ዶሮ ቶሎ ነው ብስል የሚለው እዚህ ሀገር። ለዚህ ቶሎ ቶሎ ጨማምሮበት። ካሮት ያው አብሮት ቢበስል መልካም ነው። እዚህ ጋር ነጭ ሽንኩርቴን በዚህ መልኩ ወቀጥኩት ማለት ነው። ነጭ ሽንኩርት አደረኩበት። የተፈጨ ቲማቲም አንድ ትልቅ ቲማቲም አደረኩበት። ከዛ ሳልሳ አደረኩበት። እዚህ ጋር 2 ማንኪያ ነው ያደረኩበት። እሺ እዚህ ጋር እንትን ስላላልኩኝ ነው 2 ማንኪያ ነው ያደረኩበት። ሳልሳ 2 ማንኪያ አድርጉበት። እዚህ ጋር ቅመም አድርጌያለሁ። እንትን አለኝ አረቢ ሚክስ አለኝ። ፍልፍል አስወጥ አለኝ። ምንድነው ስሙ? ካሞን አለኝ። የተለያዩ የአረብ ቅመማ ቅመሞች አድርጌበታለሁ ማለት ነው። በዛራ አድርጌበታለሁ። እዚህ ጋር ድንች ጨምሬ ውሃ አደረኩኝ ማለት ነው። በበቂ ያክል ውሃ እንትን ከሆነ ፈሪድ የምትሰሩ ከሆነ ፈሪድ ማለት ይሄ የሚፈተፈተውን ዳቦ የምትሰሩ ከሆነ ውሃ በደንብ ማድረግ አለባችሁ ማለት ነው። ይሄ ግን ወይ በዳቦ ወይ በነጭ ሩዝ የሚበላ ነው እኔ የምሰራው ዛሬ። ያኛውን ደግሞ ፈሪድ ስሰራ አሳያችኋለሁ። ከዛ መጨረሻ እነዚህ ቶሎ ስለሚበስሉ እነዚህን አረኩበት ማለት ነው። ፈሪድም ስትሰሩ ልክ እንደዚህ ነው የምትሰሩት፣ ግን ፈሪድ ላይ ውሃ ታበዙበታላችሁ ማለት ነው። ከዛ ሎሚው ይሄ የደረቀ ሎሚ አድርጌበት አልነበረ? እሱን ሎሚ እናወጣዋለን። ለምን በጣም ብስል ብሎ እንዳይፈረፈርባችሁ ታወጡትና በሰሃን ነገር ታደርጉታላችሁ ማለት ነው። ከዛ እዚህ ጋር ኩዝብራ አለኝ፣ ቃሪያ አደረኩበት ከላይ ማለት ነው። እንግዲህ ሳሎናችን በዚህ መልኩ ሆኗል ማለት ነው። እንዴት እንደሚያምር እንግዲህ እዩት እዩት። እዚህ ጋር ደግሞ ነጭ ሩዝ ልቀቀል ነው። አጥቤ 1 ሰዓት ያስቀመጥኩት ሩዝ አለኝ ማለት ነው። ባስማቲ ነው የምጠቀመው። 1 ሰዓት አስቀምጨዋለሁ አጥቤ ዘፍዝፌ ማለት ነው። ከዛ እዚህ ጋር ወረቀል ጋር ሄል እንትን ካደረኩበት በኋላ ቀረፋ ካደረኩበት በኋላ ጨው አድርጌ በዚህ መልኩ ጣድኩት ማለት ነው። ከዛ የፈላ ውሃ አደረኩበት ማለት ነው። ውሃው መብዛትና ማነሱን የምታውቁት እንዴት መሰላችሁ? እንደዚህ ማንኪያ ነገር ውስጥ ታቆሙ። ቀጥ ብሎ ከቆመ ውሃው በቃ በቂው ነው። ከዛ ወዲያውኑ እሳቱን ትንሽ አርጋችሁ ገስጢር ነገር እፍና አርጋችሁ ክደኑበት። ከዛ በኋላ ይብሳል ማለት ነው። ወይንም ደግሞ ገንፈል ሲል አጠንፍፋችሁ መልሳችሁ ማድረግ ትችላላችሁ። ግን
እኔ እንደዚህም ስለማደርግ ይሄንንም እያሳየዋችሁ ነው ማለት ነው። እንትን ጨምሬበታለሁ። ምንድነው ይሄ ቃሪያ፣ ትልቁን ቃሪያ አረኩበት በስተመጨረሻ ግማሹን ማለት ነው። እዚህ ጋር ሩዜ በዚህ መልኩ እንግዲህ ፍርፍር ያለ ሩዝ ሆኖ ደርሶልኛል ማለት ነው።